በድጋሚ እንደምን ቆያችሁ? እግዚአብሔርን እጅግ አድርጌ አመሰግናለሁ። ለክብሩን ዘምር ስለጠራኝ እግዚአብሔርን እጅግ አድርጌ አመሰግናለሁ። ይሄን መዝሙር የማውቀው አድቬንቲስት ሳሎን በፊት ነው። አሞራ ገደል ሄድ በነበረበት ዘመን በልጅነቴ የሰማሁት መዝሙር ነውና ከልቤ ውስጥ ይኖራልና ለማግኘት ብዙ ሞከርኩ፣ አገኘሁት። ከገኘሁት በኋላ ግን ብዙ ነገር መስማት አልቻልኩኝምና ሚሚና ፍቄ ባይረዱ የመዝሙር አልዘምረው ነበር ዛሬ። መዝሙሩ የመጣው ከካሊፎርኒያ ነው። አዝማችሁ አኪን ይታወቃል። ለምለም ይሄን አላውቅም ብትለኝ እኔ ለምለም ልጣላለን። የብርሃን አባት ልብን ጠልቀህ የምታይ መርምረኝ፣ ወደ ራሴ ህይወት መጀመሪያ አሳየ። ይሄ መዝሙር የሚያውቅ ብዙ ሽማግሌ ብቻ ነው የሚያውቀው መዝሙር፣ ወጣቶች አያውቁትም። እና እግዚአብሔር ክብር ዘምራለሁ። ሰዎች ፊት ሳልደርስ አንተ ፊት ቀርቤ ለሌሎች ስዘምር እንዳይከሰኝ ልቤ ቀድሞ ምሰሶዬን ከዓይኔ አውጣልኝ፣ ወደ ራሴ ህይወት መጀመሪያ አሳየኝ። የብርሃናት አባት ልብን ጠልቀህ የምታይ መርምረኝ፣ ወደ ራሴ ህይወት መጀመሪያ አሳየኝ። የብርሃናት አባት ልብን ጠልቀህ የምታይ መርምረኝ፣ ወደ ራሴ ህይወት መጀመሪያ አሳየኝ። መቼ ተሰውሮ ሰውነቴ ካንተ ያልተገላለጠ ያልታወቀ ባንተ ከቶ ምን ይገኛል? ድብቅ ሚስጥር ነገር ፊት የተከደነ ማይታወቅ ነገር። የብርሃናት አባት ልብን ጠልቀህ የምታይ መርምረኝ፣ ወደ ራሴ ህይወት መጀመሪያ አሳየኝ። የብርሃናት አባት ልብን ጠልቀህ የምታይ መርምረኝ፣ ወደ ራሴ ህይወት መጀመሪያ አሳየኝ። ሰዎች ፊት ሳልደርስ አንተ ፊት ቀርቤ ለሌሎች ስዘምር እንዳይከሰኝ ልቤ ቀድሞ ምሰሶዬን ከዓይኔ አውጣልኝ፣ ወደ ራሴ ህይወት መጀመሪያ አሳየኝ። እስቲ በሉ የብርሃን አባት የብርሃናት አባት ልብን ጠልቀህ የምታይ መርምረኝ፣ ወደ ራሴ ህይወት መጀመሪያ አሳየኝ። የብርሃናት አባት ልብን ጠልቀህ የምታይ መርምረኝ፣ ወደ ራሴ ህይወት መጀመሪያ አሳየኝ። ነፍሴን የታደግካት ፈትነኛ ሆኖን በበጎ ህሊና ላዚመው ስምህን ምስጋናዬ እንዲደርስ ዘልቆ ሰማያትን እንቅፋቱን ጥረግ የሚያስቀይምህን። የብርሃናት አባት ልብን ጠልቀህ የምታይ መርምረኝ፣ ወደ ራሴ ህይወት መጀመሪያ አሳየኝ። የብርሃናት አባት ልብን ጠልቀህ የምታይ መርምረኝ፣ ወደ ራሴ ህይወት መጀመሪያ አሳየኝ። ነፍሴን
ታደካት ፈትነኝ አሁኑን በበጎ ሕሊና ላዚመው ስምህን ምስጋናዬ እንዲደርስ ዘልቆ ሰማያትን እንቅፋቱን ጥረግ የሚያስቀይምህን። ስለዚህ የብርሃናት አባት ልብን ጠልቀህ የምታይ መርምረኝ ወደ ራሴ ሕይወት መጀመሪያ አሳየኝ። የብርሃናት አባት ልብን ጠልቀህ የምታይ መርምረኝ ወደ ራሴ ሕይወት መጀመሪያ አሳየኝ። በጌታ የተወደዳችሁ ምዕመናን፣ የካንሳስ ቤተክርስቲያን አባላት ሁላችሁም እንደምን አላችሁ? እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን። እንደዚህ ተሰባስበን በነፃነት በአንድነት በቋንቋችን እግዚአብሔርን ማምለክ ስለቻል እግዚአብሔርን እጅግ አድርጌ አመሰግናለሁ። ለዚህች ለተለየች ቀን ደግሞ እግዚአብሔር ስላደረሰን እግዚአብሔርን እጅግ አድርገን እናመሰግናለን። ጌታቸው የዘመረው መዝሙር ትንሽ አስታውሰዋለሁ፣ ግን ዘማሪ ስላልነበርኩ አላውቀውም ሙሉ በሙሉ እና ንስሐ፣ ጸሎት፣ ልመና ያለበት እንትን ነው። ሁላችንን ራሳችን ለጌታ እንድንሰጥ፣ ልባችንን ለጌታ እንድንሰጥ የሚጋብዝ መዝሙር ነው። እኔም እዚህ ስቆም እኔ ከዚህ ነገር ንጹህ ነኝ ብዬ አይደለም ዛሬ ማቀርበው መልእክት እና እግዚአብሔር ልቤን ያውቃል፣ እግዚአብሔር ሁኔታዬን ያውቃል። ግን አንድ ትልቅ ተስፋ አለን ሁላችንም። ኑ እናንተ ደካሞች ነው ያለ፣ የጉድለቱ ተካፋዮች ነን፣ እንደገና ደግሞ የበረከቱ አፋሾች ነን ወይም ደግሞ ተረካቢዎች ነን እና በዚህ ደስ ይለኛል። ጸሎት እናድርግና ወደ ፕሮግራማችን ልግባ። በዘላለማዊ ፍቅር የወደድከን እግዚአብሔር አምላክ ሆይ በዚህ በተቀደሰ ቦታ በምንቆምበት ጊዜ እኔ ቅዱሱኛ አይደለም፣ ድክመቴን ጉድለቴን አንተ ታውቃለህ። እግዚአብሔር ሆይ ለድክመታችን ሁሉ የምትጋረድልን የምትቆምልን አምላክ ስላለህ እጅግ አድርገን አመሰግናለሁ። እኔ ሳልሆን በዚህ ሰዓት አንተ ትናገር ዘንድ እለምንሃለሁ። ጉባኤውን ባርክ፣ የምትሰጠንን ቃል ባርክ፣ ለሕይወታችን የሚስማማ አድርግልን። ወደ ተግባር የምንዞርበትን እግዚአብሔር ሆይ ኃይልና ጉልበት አንተ ስጠን። በጌታ በኢየሱስ ስም አሜን። የዛሬ 3 ሳምንት አካባቢ ይመስለኛል፣ ቀኑን አላስታውስም፣ ፕሮግራም የኔ ነበር። ነገር ግን አልመጣሁም። ሌላ ቦታ ፕሮግራም ማካፍልበት ስለሆነ ከወንዴ ጋር ተነጋግረን ቀረ። ከዛ ያው ፕሮግራሙን ጋሻው ነው የወሰደ አስታውሳለሁ። ከዛ በኋላ እኔ እንግዲህ አገር አማን ብዬ ነው ተቀምጬ ነበር። በእርግጥ በዛን ጊዜ ተዘጋጅቼ ነበር፣ በዛን ጊዜ ተዘጋጅቻለሁ። ግን በአጋጣሚ ደግሞ ስልክ ከሌላ ቦታ መጣና ቴሌኮንፈረንስ እባክህ ውሰድልን አሉ። ቀኑን ይሄኛውን ስለረሳው ይሻልኳቸው እነዛ ኢሚዲየት ትዝ ሲለኝ ኧረ እንዴት ነው የማደርግ ይሄ ነገር ተደራረበ አልኩት። ከዛ የዚሁን የቤታችን እንደ ቤትኛ ፈታን። እኔ ወደዛኛው ቀረው፣ ቸርችም አልመጣሁም ነበር እና በዛን ጊዜ የተዘጋጀ ነው። አንዳንድ ጊዜ ምግብ አዘጋጅታችሁ ፍሪጅ ውስጥ አቆይታችሁ አሙቃችሁ ግን ትበላላችሁ። ኦኬ። እና
እግዚአብሔር ግን ከዛ የበለጠ አሙቆና አድሶ እንደሚያቀርብልን ተስፋ አለኝ እና በዛን ጊዜ ቅርብ ነው እና በዛን ጊዜ ወደ አእምሮ የመጡ ጥቅሶች 2 ጥቅሶች ነው የነበሩ። መልእክቱን ከማቅረብ በፊት ጌታ ሆይ በምን ላቅርብ እያልኩ እንትን ስል አንደኛው በቆሎሳይስ ምዕራፍ 1 ቁጥር 3 እስከ 5 ባለው ነው። ሁለተኛው ደግሞ ዛሬ የምንወያይበት ኤፌሶን 4:2 እስከ 6 እስከ 7 ያሉትን ነው የምናየው እና ያኔ አይቸው የነበረው ከሁለቱ የትኛውን ላቅርብበት ነው። በዚህ መልእክት ልቤን ለኔ ለራሴ ስለነካኝ በየትኛው ላቅርብ የሚል ነው። ግን አብሮ ስለሚሄድ ደግሞ የካንሳስ ሰዎች በጣም እወዳቸዋለሁ። ጋሽ እሸቱን ሁልጊዜ ጥሩዎች ናቸው ይላል። እውነቱን ነው እና ይሄ እንደው ቆሎሳይስን ብቻ ሳይሆን እኛንም ይመለከታል የሚል ግምት አለኝ። 3:5 ከ2 ልጀምርና በቆሎሳይስ ለሚኖሩ ቅዱሳንና በክርስቶስ ለታመኑ ወንድሞቼ ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ይሁን ካለ በኋላ 3ኛው ቁጥር ስለ እናንተ ስጸልይ በሰማይ ከተዘጋጀላችሁ ተስፋ የተነሳ በክርስቶስ ኢየሱስ ስለታመናችሁ ለቅዱሳን ሁሉ ስላላችሁ ፍቅር ሰምተን የጌታችንን የኢየሱስ ክርስቶስን አባት እግዚአብሔርን ሁልጊዜ እናመሰግናለን። ስለዚህም ተስፋ በወንጌል እውነት ቃል አስቀድማችሁ ሰማችሁ ይላል ጳውሎስ። ስለ እነዚህ ሰዎች የተደሰተበት ነገር አለ። ከልቡ ስላላችሁ ፍቅር ይላል እና እዚህን እግዚአብሔር ይመስገን ፍቅራችን እኔ እስካየሁት ድረስ እጅግ በጣም ጥሩ። ይህ እንዳይጎልብን ግን ልንጠነቀቅ ይገባናል እና የዛሬው መልእክቴ ጉድለት ይታያል በዚህ ቦታ የሚል ሳይሆን ጉድለት እንዳይታይ እንድንጠነቀቅ ያተኮረ ነው። አሁን ወደ መልእክታችን በቀጥታ እንሄዳለን። የመልእክቴ ርዕስ የሰጠሁት የቤተ ክርስቲያን የአባላት ህብረት ወይም ደግሞ በቤተ ክርስቲያን ውስጥ ያሉ የፍቅር ግንኙነቶች ወይም ህብረቶችን በሚመለከት ይሆናል። አጠቃላይ ትምህርቱ የሚያተኩረው መጽሐፍ ቅዱሳቸውን ኤፌሶን ምዕራፍ 4 ቁጥር 1 ጀምራችሁ እስከ 7 ባለው ነው። እስከ 6 ነው በጣም የምናተኩረው። እዛ ላይ እንትን ይላል። መግቢያ ጥቅሱን 1 እስከ 3 ያሉትን አነባለሁ። 2 እና 3 ላይ ነው እዛ ላይ ያለው። እንግዲህ በጌታ ስር የሆንኩ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ ይላል ጳውሎስ ለኤፌሶን ሰዎች። በትህትና ሁሉና በየዋህነት በትዕግስትም እርስ በርሳችሁ በፍቅር ታገሱ። በሰላም ማሰሪያ መንፈስን አንድነት ለመጠበቅ ትጉ ይላል። እንግዲህ በፍቅር ለመኖር ትልቁ ማሰሪያ ልጡ ወይም ገመዱ ሲባጎ ምንድነው? ፍቅር፣ ሰላም ነው። ሰላም ሲኖር ፍቅር ይኖራል። በሰላም ማሰሪያ ይላል። በፍቅር እንድንኖር ሰላም ያስፈልገናል። የመንፈስን አንድነት አስጠብቆ ለመሄድ እያንዳንዱ የቤተ ክርስቲያን አባላት ገርነትን፣ ጨዋነትንና ታጋሽነትን ዘወትር ሊተገብርና በሕይወታችን ልንለማመደው ይገባል። እያንዳንዳችን ገሮች ልንሆን ይገባል። አንዳችን ለአንዳችን ጨዋዎች ልንሆን ይገባናል። ታማኞች ልንሆን ይገባናል። ሌላው ደግሞ ታጋሽ። ሁሉ ነገር አልጋ ባልጋ አይሆንም። አንዳንድ ጊዜ የሚጎረብጡ ነገሮች ይመጣሉ። በዚህ ጊዜ ታጋሽ መሆን ይኖርብናል። ችኩሎች መሆን የለብንም እና እነዚህን ነገሮች የምንተገብር ከሆነ አንድነታችን፣ ፍቅራችን፣ አብሮነታችን
ለሁልጊዜም የጸና ይሆናል። ህብረትን የመሰረተው እግዚአብሔር ነው። እንደምናውቀው እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ሶስት አካላት ግን አንድ ናቸው። ጌታ ኢየሱስ ክርስቶስም በዮሐንስ 10:3 ምን ብሏል? እኔና አብ አንድ ነን። ሁለት ነገር እየተናገረ አንድ ነን ነው የሚለው። ወገኖች እኔና እናንተ አንድ ነን። በቁጥር የምንቆጥረውን ቁጥር እንቆጥራለን። ነገር ግን በቤተ ክርስቲያን እንደ ቤተ ክርስቲያን ግን አንድ ነን። ስለዚህ እኛም እንድንለያይ ሳይሆን በአንድነት ሆነን በህብረት ሆነን እንድናመልከው እግዚአብሔር ከኛ ይፈልጋል። አዳምና ሔዋን ወደ ስህተት የገቡት ሔዋን ከአዳም ተለይታ በመሄዷ ወይም አዳም ከሔዋን በመለያየቱ ነው። በመለያየት አምልኮ የለም፣ እግዚአብሔርም የለም። ሰይጣን የመጀመሪያ ስትራቴጂው መለያየት ነው። እኔን ከአንዱ አንዱን ከኔ እንድንለያይ ወይም ደግሞ ፍቅራችን እንዲቀንስ ያደርጋል። እግዚአብሔር ግን የሚፈልገው ሁላችንም በአንድነት እንድንኖር። ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ መጨረሻ ላይ ሲጸልይ እኔና አብ አንድ እንደሆነ እነሱም አንድ ይሆኑ ዘንድ ብሎ ነው የጸለየላቸው። ስለዚህ ወዳጆች እኔና እናንተ በአንድነት በህብረት፣ ይህ ሲባል ልዩነት የለም ማለት አይደለም። ልዩነት ይኖራል። ትዕግስት ያልነውን ቅድም እዛ ላይ ነው። በአንድነት ግን ስንሆን ነው ጌታችን ሊከበር የሚችለው። በአንድነት ድምቀት አለ። ግጭትን፣ አለመግባባትን ተቋቁመን ከልብ በመነጨ መዋደድ ወይም በፍቅር ተስማምተን እንድንኖርና እንድናመልከው እግዚአብሔር አምላካችን ይፈልጋል። በቁጥር 3 ላይ አማኞች አንድነታቸውን በፍቅር መንፈስ ሊያጎለብቱት ይገባል ይላል። የፍቅር አንድነታቸውን ሊያሳድጉት ይገባል። ይህ ማለት የአንድነትን ፍቅር ሰዎች የፈጠሩት ነገር አይደለም፣ ግን እግዚአብሔር የሰጠንን ፍቅር እኛ እንድናጎለብተው እኛ እንድናዳብረው እንጠየቃለን። ትናንት ማታ የሰንበት ምሽት በምትከታተሉበት ጊዜ ስለ አትክልት ሲነገር ነበር። አትክልት ከሌላ ቦታ አምጥተን እንደ ችግኝ ከተከልነው ወይም እዛው ዘርተን ካበቀልነው በኋላ እንክብካቤ ይፈልጋል። ከተንከባከብነው አድጎ የምንፈልገውን ጥቅም ከሱ ማግኘት እንችላለን። ፍሬውን ማግኘት እንችላለን። አበባውን ከሆነ አበባውን ልናጌጥበት እንችላለን። ነገር ግን በዛው እንደተከልነው የማንንከባከበው ከሆነ አፈር፣ ውሃ የመሳሰሉትን ማናደርግለት ከሆነ ማንቆጠቁጠው ከሆነ በጠላት በአረም ይዋጣል። እንደገና ውሃ ማናጠጣው ከሆነ ደግሞ ይደርቃል። እኛም ህይወታችንን እንደዛው ልንንከባከበው ይገባል። ህይወታችንን በፍቅር በሰላም ልንመግበው ይገባል። ይህን የምናደርግ ከሆነ አንድነታችን እየጎለበተ ይሄዳል። ጳውሎስ የአንድነት መሰረቶችን በጥቅሳችን እንግዲህ አንዳንዶቻቸው አልፋቸው አንብባችሁ እንደሆነ የተጠቀሱትን ማለትም ከ2 እስከ 6 ባለው ላይ የተጠቀሱት በዋናነት 7 ነገሮችን ለቤተ ክርስቲያን አንድነት መሰረቶች ናቸው ብሎ ይገልጻል። እዛው ጥቅሱ ላይ ነው ያለው። ኤፌሶን ምዕራፍ 4 ቁጥር 2 እስከ 7 ባነበው ደስ ይለኛል። እንደዚህ አጠቃላይ አንድ ጊዜ ላምረው። በሰላም ማሰሪያ የመንፈስ አንድነት ለመጠበቅ ትጉ። በተጠራችሁ ጊዜ ወደ አንድ ተስፋ እንደተጠራችሁ ሁሉ አንድ አካልና አንድ መንፈስ አለ፣ አንድ ጌታ፣ አንድ እምነትና አንድ ጥምቀት አለ። ከሁሉም በላይ የሆነ በሁሉም የሚሰራ በሁሉም የሚኖር
የሁሉም አባት የሆነ አንድ አምላክ አለ ይባላል። እነዚህን ነገሮች ስትቆጥሯቸው 7 ናቸው። 7 ናቸው። አንድ ባንድ ለማየት እንሞክራለን። አንደኛው አንድ አካል ይላል። የመጀመሪያው አንድ አካል በሮሜ 12:4 እንደዚህ 4 እና 5 እንደዚህ ይለናል። ሮሜ ምዕራፍ 12 ቁጥር 4 እና 5 በአንድ አካል ብዙ ብልቶች እንዳሉን የብልቶቹም ሁሉ ስራ አንድ እንዳይደለ እንዲሁ ብዙዎች ስንሆን በክርስቶስ አንድ አካል ነን፣ እርስ በርሳችንም እያንዳንዳችን ለሌላው ብልቶች ነን። እቺ ትንሽ ጣቴ አለች፣ ለአጠቃላይ አካሌ የአካል ክፍል ናት። የደም ስሮቼ አሉ፣ ለአጠቃላይ እኔነቴ የሰውነት ክፍል ነው። ብዙ ብልቶች በሰውነታችን አሉ። እያንዳንዳቸው ደግሞ ለዛ ግለሰብ ለዛ ሰው እንዲሆን ያደረጉት ናቸው። በተለይ ባዮሎጂ ሳስተምር በሽታ ስለመከላከል ነጭ ደም ሴሎች ሁለት አይነት ሴሎች አሉ በሽታን ለመከላከል። ፋጎሳይት እና ሊምፎሳይት ይባላሉ። በአማርኛ ምን እንደሚባሉ አላውቅም። ፋጎሳይት የሚባሉ በሽታው ጀርሙ እሱን ነው የሚበሉት። ጀርሙን ራሱን ይመገቡታል። ጀርም ከበሉ ምን ይሆናሉ? ይሞታሉ። በልተው ይሞታሉ። እኛን ለማዳን ክርስቶስ እኛን ለማዳን ሞቶ ለኛ ህይወት እንደሆነ እነዚህ ፋጎሳይት ደግሞ የገባውን ጀርም ይከቡና ይውጡታል፣ ይበሉታል። ስለዚህ ያ ጀርም ከዛ በኋላ መንቀሳቀስ አይችልም፣ ሞቷል። በቃ መርዝ ነው የሚረጩት። እነሱ ግን አይኖርም። ንቦችም ሲናደፉ እንደዛ ነው ሲባል ሰማለሁ። ንቦች ሲነድፉ ጠቅላላ ዳይጀስቲቭ ኢንተስታይናቸው ይወጣና እዛ በኋላ ሰርቫይቭ አያደርጉ፣ ይሞታሉ። እነሱ ለመከላከል አይደለም፣ ጀስት የራሳቸውን ጠላት ለመከላከል ነው። ፋጎሳይትም እንደዛ ናቸው። እንደገና ሊምፎሳይት የሚባሉ አሉ። እነዚህ ደግሞ ሰውነታችን እንዲያገግም ጠላቱን እነዛ ከተከላከሉለት ሌላው ሰውነት ደግሞ እንዲከላከል የሚረዱ ናቸው። እነዚህ ሁሉ ግን ለማን ነው የሚሰሩ? እኔ ከታመምኩ ለእኔ ነው፣ ለአንዱ አካል ነው የሚሰሩ። በቤተ ክርስቲያንም ውስጥ አብረን በምንኖርበት ጊዜ ጉዳት የሚደርስብን ሰዎች ልንኖር እንችላለን። ግን ለአንድ አካል ስለሆነ ለተጠራንበት ዓላማ ስለሆነ ልንቻቻል ይገባናል። እያንዳንዱ ብልት እኔ አልሰራም ቢል እንደውም አንድ አፈ ታሪክ አለ። አፍ እኔ ጥርስ ሆነው እኔ እያኘኩ እሰጣለሁ እናንተ ጠገባችሁ ብለው አናኘክም አሉ ይባላል። ሳይታኘክ ምግብ የት ደረሰ? ጨጓራ። ጨጓራ ደግሞ እኔ እንዴ ሁሉን ነገር የሚችል ጨጓራ ነው፣ ሆድ ብዙ ይችላል ይባላል። ስለዚህ ከዚህ በኋላ በቃኛል። ምን ይሆናል? ያልታኘከ ምግብ ለሰውነት አይደርስም። መጨረሻው ደግሞ አላስወጣም ማለት። ግን በህብረት ሲሰሩ ግን ውበት ያ ፈታሪክ ነው። አክቹአሊ በህብረት ሲሰሩ ግን ለኛ ህልውና ጤንነት ነው። በቤተ ክርስቲያን አባላትም እንደዛ ነው። እያንዳንዱ ከተራ ምዕመን ኃላፊነት እስካለው ድረስ አስፈላጊ ነው። ምዕመናን ባይኖሩ አሁን እኔ እዚህ ቆሜ እሰብካለሁ እንዴ? ስለዚህ እያንዳንዳችን አስፈላጊዎች ነን። በዚህ አይነት ሁኔታ ህብረታችን ጠቀሜታችን እናጎልቶ ጌታቸው ቅድም ሲዘምር እንዴት ነው ሁላችንም የተባረከ ነው። እያንዳንዳችን የተለያየ አገልግሎት አለ። በዚህ ግን ልንበረታታ ይገባናል፣ ልንተናነጽ ይገባናል። ስለዚህ አንድ አካል የሚለው እሱን ነው።
የሚመለከተው። ሁለተኛ አንድ መንፈስ ይላል። አንድ መንፈስ በአንደኛ ቆሮንቶስ 12:13 ላይ እንደዚህ ይላል፣ አይሁድ ብንሆንም የግሪክ ሰዎችም ብንሆን ባሪያዎችም ብንሆን ጨዋዎችም ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናል ይላል። በአንድ መንፈስ። ከጊዜ ጋር መሮጥ ስላለብኝ እንግዲህ ልሮጥ ነኝ ከይቅርታ ጋር። ሶስተኛ አንድ ተስፋ፣ የኢየሱስ ክርስቶስ ዳግም ምጽአት ተስፋችን ነው። ቅድም በሰንበት ትምህርታችን ስናየው የነበረው ሁላችንም አንድ ተስፋ ነው ያለን። እዚህ ስንኖር በቃ እርስ በርሳችን እንጨቃጨቃለን፣ እንጣላለን፣ ግን ተስፋችን እኮ አንድ ነው። ስለዚህ ልዩነት መጥበብ አለበት። ወደ ተስፋችን አንድ ተስፋ ማየት መቻል አለበት። ያም የጌታችን ኢየሱስ ክርስቶስ ነው መምጣት ነው። አንድ ጌታ ይላል። ያው ጌታ ኢየሱስ ክርስቶስ ነው። ሌሎች ጥቅሶችም አሉ። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 5 እና 6 ሄደን ማንበብ እንችላለን። እንደዚህ ይላል፣ ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆን አንድ አምላክ አብ አለ። ነገር ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆን አንድ ጌታ ኢየሱስ ክርስቶስ አለ። የፈጠረን ጌታ ማለት እግዚአብሔር ነው። ጌታ ኢየሱስ ክርስቶስ ነው። ቃልም ሥጋ ሆነ ይላል። የሆነው ሁሉ ያለ እርሱ አንዳችም አልሆነም ይላል። ሁሉን ነገር በዛ በፍጥረት ውስጥ ጌታ እንደነበር ይናገራል። ስለዚህ አንድ ጌታ ነው። እዚሁ ከኤፌሶን ያለው ደግሞ 5ኛው ቁጥር አንድ እምነት፣ በእግዚአብሔር ማመን፣ በቅዱስ ቃሉ ማመን። ከዚህ የተለየ እዚህ የተሰበሰብነው አንድም አጀንዳ የለም። እምነታችን አንድ እግዚአብሔር ነው። አንድ ጥምቀት፣ ጥምቀታችንም ሁላችንንም በጥምቀታችን የጌታን ሞት እናሳያለን። ከውሃ ውስጥ ስንወጣ ውጭ ስንወጣ ደግሞ ትንሣኤውን እናሳያለን። ስለዚህ አንድ ጥምቀት ነው ያለን። በመጨረሻ አንድ አምላክ ያውም እግዚአብሔር በአንደኛ ቆሮንቶስ 8:6 ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆን ይላል እና ስለዚህ ሁላችንን ለዚህ ዓላማ እስከቆምን ድረስ ወደ አንድነት መምጣት እንችላለን። ምክንያቱም ዓላማው እነዚህ ግቦቹ የተጠቀሱት እነዚህ 7 ነገሮች ለፍቅር፣ ለአንድነት መሰረቶች ናቸው። ቤት ሲሰራ በገጠር ከሆነ ጭቃ፣ ጭድ፣ እንደገና ጀጎል እንጨቶች በአንድ ላይ ሆነው ልጥ ማገር የመሳሰሉት ነው ቤቱን ይሰራሉ። በከተማ ከሆነ ሲሚንቶ፣ ውሃ የመሳሰሉት ነገሮች ሆነው ህንጻውን ይገነባሉ። ፍቅርን ለመመስረትም ደግሞ እነዚህ 7 ነገሮች የሁላችን የጋራ እይታ ከሆኑ የሚያስማማን ይሆናል። ይህ ሲባል ግን እንግዲህ የአንድነት መንፈስ በአባላት መካከል ለማስፈን ገርነት፣ ጨዋነት፣ ትዕግስትና መቻቻል አንዳችን ለአንዳችን ልንፈጽመው የሚገባ ተግባር ቢሆንም አንዳንድ ጊዜ ግን በአንድነት ልዩነቶች ሊመጡ ይችላሉ። በአንድ አካል የተለያዩ ብልቶች እንዳሉ ሁሉ በቤተ ክርስቲያንም የተለያዩ ችሎታዎች፣ የተለያዩ መክሊቶች ይኖራሉ። እነዛን መሰረት በማድረግ ግን ደግሞ አንዳንድ ጊዜ ለጥቅም ከተጠቀምንባቸው ውበት ናቸው፣ ካልተጠቀምንባቸው ደግሞ ጉዳት ነው። ቅናትና ምቀኝነት ነው ይመጣል። ያ እንዳይሆን ግን ልንጠነቀቅ ይገባናል። ልዩነት አልፎ አልፎ ችግር የሚያመጣበት ጊዜ አለ። ችግር ሲከሰት ታዲያ ምን ማድረግ አለብን? ወዲያውኑ መወያየት፣ ለችግሩ የበለጠ ስር እስኪሰድ ድረስ ጊዜ አለመስጠት ወይም አለመቆየት። ሌላው ደግሞ ይቅርታን መለማመድ፣ እርስ በርሳችን መናበብ፣ አንዱ ሌላውን ቅንነት በተሞላ መንፈስ ማዳመጥ። አንዳንድ ጊዜ ይቅርታ ባለማድረግ ብዙ ጊዜ የቆዩን ቂሞችን ወደ ኋላ የምናስብ ሰዎች አለን፣ ከራሴ ጀምሮ። ያ አይጠቅምም።
አይጠቅመንም። ልንተው ይገባል። ይቅርታ ልንለማመድ ይገባል። ስለዚህ ችግር ሲከሰት ወዲያውኑ መፍትሄ ልንሰጥ ይገባናል። ችግሩን የሚያመጣው ደግሞ አንደኛ የራስን ጥቅም ወይም የራስን መብት ለማስከበር በምንጥርበት ጊዜ ነው። በሁለተኛ ደረጃ ደግሞ ያየነው እኔ ያሰብኳት ትሁን ወይም እኔ ያልኩት ይሁን ብለን የምንነሳ ከሆነ ዳዊት ያችን ስዕል አንድ ጊዜ ታሳየኝ እና የራሳችን ፎከስ ብቻ የምናይ ከሆነ ችግሮች ይከሰታሉ። ሁልጊዜም በህብረታችን ውስጥ የጋራ ውይይት ያስፈልገናል። የጋራ ውይይት ከሌለ ችግሩን በጊዜው ማንፈታ ካልሆን ችግሮቹ ስር እየሰደዱ ወደ መለያየት፣ ወደ መፈረካከስ ይደርሳል። በትዳርም ውስጥ እንደዛው ነው። ችግሩ መፍትሄ ከተሰጠው መፍትሄ ያገኛል። መፍትሄ ካልተሰጠው ግን እያደገ እየጎለበተ ስር እየሰደደ ለሰላማችን በጣም አስቸጋሪ ሁኔታዎች ይፈጥራሉ። እንትን አለ። እሺ ሲመጣ እንትን እንላለን። እስከዛ እንቀጥል ከጊዜ ጋር ስለሆነ ስለዚህ በአንድነት ተደጋግፈን እንድናደርግ እንጂ እንደ ህፃናት እንዳንሆን በቁጥር 14 እና 15 ላይ እዚሁ እናያለን። እሺ እናቁመውና ወደዚህ እንምጣ። እዚህ ላይ እስኪ አንድ ጊዜ ስዕሉን ለማየት ሞክሩ። በእያንዳንዱ ደረጃ እነዚህ እንስሳዎች አህያዎች ናቸው በነገራችን ላይ ምን እያደረጉ እንደሆነና ከዚህ ትምህርት ምን ታገኛላችሁ? የመጀመሪያው ጨርሶ በሏቸው፣ ሁለተኛውም እንደዛው፣ ሶስተኛው ጥያቄ አቀረቡ። ከዛ በኋላ ውይይታቸው አብረው በሉ። ታንኪዩ በጣም እግዚአብሔር ይስጥልኝ። እሺ እነዚህ እንግዲህ ብዙ ጊዜ የሚያጣላን ጥቅም ነው። ሁለታቸውም በአንድ ገመድ ታስረዋል እና በግራ በኩል ያለው ወደ ግራ መሄድ ይፈልጋል፣ ወደ ቀኝ በኩል ያለው ደግሞ ቀኝ በኩል ሄዶ መብላት ይፈልጋሉ። ሁለቱም ጭድ እንበለው ወይ የሚበሉት ነገር አላቸው። ከዛ ሁሉም ፍላጎታቸውን ለማርካት ሁለተኛ ደረጃ ላይ ምን ይጠቀማሉ? ኃይል የችግር መፍትሄ አይደለም። መፍትሄ አይደለም። እንዲያው አንዳቸው ቢሸነፉ እንኳን አንዳቸው ሄደው መሬት ላይ ነው የሚወድቁት። ገመዱ ቢበጠስም እንኳን ሁለቱም ይወድቃሉ። ኃይል መፍትሄ አይደለም። ከዛ ምን አደረጉ? ችግር ሲከሰት መፍትሄ መፈለግ ወሳኝነት ነው። የራሳችን ተወያዩ። ሲጣሉበት የነበረው የመጀመሪያውን ምድራዊ ምግባቸውን በሰላም እየበሉ ነው። እኔ ስተረጉሙ ሰላም እስከሆኑ ድረስ በምድር የተለማመዱትን እዚህ ጋር ማለት ነው እንግዲህ እዚህ ጋር ማለት ነው እዚህ ጋር እየበሉ ነው። ከዛ በኋላ ደግሞ ሁለተኛው እኔና እናንተ ምድራዊ ምግብ አለን፣ ሰማያዊ ምግብ አለን። ተስማምተን ከኖር ምድርም በረከት አለ፣ ሰማይም በረከት አለ እና ችግር ሲከሰት የኃይል የጥላቻ የኩርፊያ መፍትሄዎች አይደሉም። ቁጭ ብሎ መወያየት ግን መፍትሄዎች ናቸው። እና ይህን ልናደርግ ይገባናል። ታዲያ እነዚህን 7 ነገሮች እንግዲህ እንድናሳድጋቸው በቁጥር 14 እና 15 ላይ እዚሁ እንመለከታለን። እንግዲህ እንደዚህ ይላል
14 ከእንግዲህ በማዕበል ወደ ፈተና ወደ ኋላ እየተነዳን በልዩ ልዩ አይነት የትምህርት ነፋስ በሰዎችም ረቂቅ ተንኮልና ማታለል ወዲያና ወዲህ እየተንገዋለን ሕፃናት አንሆንም። ይልቁንም ሰውነታችን በፍቅር እየተናገርን ራስ ወደ ሆነው ወደ እርሱ በነገር ሁሉ እናድጋለን ይላል። ወገኖች እንደግ። እድገት የምናሳየው በፍቅር ስንመላለስ ነው። መልእክቴን እየቋጨሁ ነኝ። ትንሽ ከፈቀዳችሁልኝ አንዲት ትንሽ ግጥም አለችኝ፣ እሷን አነባለሁ። እስካሁን አልመጡም፣ ነፃነት ይሰማኛል። እንደዚህ አይነት ሰው እነዚህን 7 የሚያሟላ ሰው እያንዳንዱ ምዕመን ማየት እንፈልጋለን። እኔ እፈልጋለሁ፣ እናንተ። ስለዚህ ሰው እንፈልግ እስቲ እንደዚህ አይነት ሰዎች ነው። እሺ እስቲ ሰው ፈልጉ ይላል ርዕሱ። አጭር ናት። እንደዚህ ይላል። አንደበተ ርቱዕ ቋንቋው ቀጥተኛ፣ ለሌላው አሳቢ ያልሆነ ምቀኛ፣ ከሸር ካሉባልታ ከክፋት የራቀ፣ ጉራና ትምክህትን በፍጹም የናቀ፣ አውቃለህም ብሎ ያልተመጻደቀ፣ ሁሉን አክባሪ ሰው ሁሉንም አክባሪ፣ በሰው የማይኮራ፣ ለፍርድ የማይቸኩል፣ ቃሉ የተገራ፣ ፍቅር ቁም ነገሩ ከወረት የጸዳ፣ በመከራ ሰዓት ወዳጁን ያልከዳ፣ ፈጣሪን አመስጋኝ የሚኖር በወጉ፣ እሱ ነው ሰው ማለት። እስኪ ሰው ፈልጉ። ይህንን ሰው መሆን ነው የኔ ምኞቴ፣ እንደዚህ መሆን ነው የዘወትር ጸሎቴ። የእናንተስ ምን ትሉኛላችሁ ወንድምና እህቴ? ይህን አይነቱን ሰው ሆኖ ለመኖር በጸጋው ይርዳን ፈጣሪ እግዚአብሔር። እግዚአብሔር ይባርካችሁ። እግዚአብሔር በጸጋው ይርዳን።